አድማጭ ተመልካቾቻችን እንዴት ቆያችሁ? የሰዓቱን ዋና ዋና መረጃ ይዘን ቀርበናል። መረጃውን ከወዳችሁ እስከ መጨረሻ አብራችሁ እንድትቆዩ እንጠይቃችኋለን በትህትና። በቅድሚያም ወደ ዋና ዋና ርዕስ እንገራችሁ። እናት ፓርቲ በወቅታዊ ጉዳይ ላይ ከበድ ያለ መግለጫ አውጥቷል። በኦሮሚያ ክልል ስላለው ግድያ ነው መግለጫ ወጣው። እንደዚሁም በኢትዮጵያ 2018 ዓ.ም 2 ትሪሊየን በጀት መጽደቁ፣ ይህን ተከትሎ ደግሞ አንዳንድ የኢኮኖሚ ባለሙያዎች ኑሮን ለማረጋጋት መሰራት አለበት ሲሉ ገልጸዋል። ስለ አትሌት ገለቴ ቡርቃም በሰይፉ ሾው ላይ የተነገረችው ነገር በጣም አሰቃቂ ነው። ስለሱ አንዳንድ ነገር እነግራቸዋለን። የተባበሩት አረብ ኤሚሬት ከኢትዮጵያዊቷ ጋር የተነሱት ፎቶ እያነጋገረ ይገኛል። የሲዳማ ቡናና እንደዚሁም የወላይታ ዲቻ ደጋፊዎች ላይ እንግዲህ በርካታ ጥቃት ደርሷል እየተባለ የሚነገረው መረጃ ሐሰት ነው እየተባለ ይገኛል። ስለሱ የምናየው ነገር ይኖራል። በትናንትናው ዕለት የሲዳማ ቡናና እንደዚሁም የወላይታ ዲቻ የኢትዮጵያ የዋንጫ የፍጻሜ ጨዋታ ያለ ደጋፊ በዝግ መካሄዱ ደጋፊዎች ላይ ከፍተኛ ቁጣ መቀስቀሱ የሚታወስ ነው። በዚህም እንግዲህ በርካታ ደጋፊዎች ለእስርና ለእንግልት እንደደረሰባቸው ነበር ሲነገር የነበረው። እንግዲህ በተለያዩ ማህበራዊ ትስስር ገጾችም ሲዘዋወሩ ነበረ። አንድ እናትም ልጅሽ ሞቷል ተብላ እንድትነግራትም ስትገልጽ ነበር። ነገር ግን መረጃው ሐሰት እንደሆነ ልጁም እንደዚሁ ሐሰት እንደሆነ አረጋግጧል። በርካቶችም እንግዲህ ጉዳት ደርሶባቸዋል ሲባል የነበረው የተወሰነ መጋነን እንዳለበት ነው እንግዲህ እየተነገረ የሚገኘው። ነገር ግን የክለቡ መረጃ ውሸት መሆናቸውን አንድም ደጋፊ አለመሞቱን ለቲግቫ ኢትዮጵያ ነው ያስታወቀው። ክለቡ ለቲግቫ መረጃውን እንዳስተላለፈ ነው እንግዲህ ቲግቫ ኢትዮጵያ በዛሬው ዕለትም ባደረገው ተጨማሪ ማጣራት በርካቶች በማህበራዊ ትስስር ገጽ የተቀባበሉትና ሞቶ ተገደለ የተባለ ወጣት ጉዳይ ሐሰተኛ መረጃ መሆኑን አረጋግጫለሁ ሲል ነው የገለጸው። ቲግቫ ኢትዮጵያ ከላይ በፎቶ የምታዩትን እንግዲህ ተመራቂ ነው እንግዲህ ልጁ ማለት ነው። ነገር ግን ሞቷል ተብሎ ነበር። ነገር ግን ሐሰት እንደሆነ መረጃዎቹ ነው የገለጹት። እንግዲህ ውሸት ነው ማለት ነው። በቀጣይ መረጃችን የምንመለከተው ደግሞ በአርሲ ዞን ጃዱ ወረዳ ላይ እንግዲህ ስለተፈጸመው ጥቃት እናት ፓርቲ ጠበቅ ያለ መግለጫ አውጥቷል። የሊቀመንበሩ ባለቤትን ጨምሮ 3 የታገቱ ሰዎች የደረሱበት አይታወቅም። 11ዱን ለቀዋቸዋል። ከታጋቾች አንዱ አጎቴ ነው ሲል ነው የገለጸው የመረጃ ምንጮች። በዞኑ እንግዲህ ሸርካ ወረዳ 2016 ዓ.ም ጀምሮ ካህናትን ጨምሮ ማለት ነው 113 ንጹሐን መገደላቸውን ነው እንግዲህ እናት ፓርቲ ያስታወቀው። ከ30 በላይ ታፍነው ተወስደዋል ሲል ነው እናት ፓርቲ ጠንከር ያለ መግለጫውን ይዞ የወጣው። በአርሲ ዞን እንግዲህ ጀጁ ወረዳ ግንቦት 27 ቀን 2017 ዓ.ም በተፈጸመው ጥቃት ከሟቾች ባሻገር ታግተው የተወሰዱ የቀበሌው ሊቀመንበር ባለቤትና እህትን ጨምር 3 ሰዎች ያሉበት እንደማይታወቅ ነዋሪዎቹ የታጋች ቤተሰቦቹ ለቲግቫ ኢትዮጵያ ነው የገለጹት። በዛ አካባቢ እንግዲህ በርካታ ግድያዎች እንደሚከሰቱ ነው እንግዲህ በቀጣይ ዜናችን የምንመለከተው ደግሞ የ2018 የኢትዮጵያ በጀት በሚኒስትሮች ምክር ቤት የጸደቀው ማለት ነው 2 ትሪሊየን ብር ሆኖ ጸድቋል። ወደ ህዝብ ተወካዮች ምክር ቤትም እንደተመራ እየተነገረ ይገኛል። የኢኮኖሚ ባለሙያዎች እንደገለጹት ከሆነ ግን ይህ በጀት የኑሮ ውድነቱንና እንደዚሁም ደግሞ አሁን ያለውን ቀውስ ለማረጋጋት በስፋት መዋል አለበት ሲሉ የኢኮኖሚ ባለሙያዎች ናቸው የገለጹት። ለቀጣይ ዓመት እንግዲህ 2018 ዓ.ም በሚኒስትሮች ምክር ቤት የጸደቀው 2 ትሪሊየን ብር እጅግ በጣም ብዙ ነው ሲሉ ነው እንግዲህ የኢኮኖሚ ባለሙያዎች የገለጹ የሚገኙ። የኢኮኖሚ ባለሙያውና እንደዚሁም የፖሊሲ አማካሪ የሆኑት ዶክተር ቆንጠንጢኖስ በረህት በጉዳዩ ዙሪያ በሰጡት አስተያየት ማለት ነው እንግዲህ ለቀጣይ በጀት ከሀገሪቱ ህዝብ ብዛት እና ኢኮኖሚ እድገት ምጣኔ አኳያ ሲታይ ብዙ ነው ብለዋል። እንደሳቸው እንዳሉት ከሆነ ግን ሆኖም ግን የበጀት ረቂቅ ወደ ፓርላማ ከመሄዱ በፊት ባለድርሻ አካላት ሊወያዩበት ይገባ ነበር ሲሉ ነው እንግዲህ እነዚህ ዶክተር የገለጹት። ኢትዮጵያ በጀት የሚቀርብበት ጊዜ ምን ያህል ውይይት እንደሚደረግበት አላውቅም፣ ግን ደግሞ በጀቱ ረቂቅ ላይም በቂና ሰፊ ውይይት ሊደረግበት ይገባል። በሚመለከታቸው አካላትና ተቋማት ሀሳብ ሊሰጥበት ይገባ ነበር ሲሉ ገልጸዋል። በረቂቁ ላይ የግሉ ዘርፍ ምን ያህል ተሳትፎበታል? የህዝባዊ ስብሰባ ምን ያህል ተሳትፏል? የምርምር ተቋማት ምን ያህል ይሳተፋሉ? የሚል ጉዳዮች መታየት እንደነበረበት ነው እንግዲህ የኢኮኖሚ ባለሙያዎች ቅሬታቸውን በዛውም እያስተላለፉ የሚገኙት። በቀጣይ መረጃ የምነግራችሁ ደግሞ ስለ አትሌት ገለቴ ቡርቃ ይሆናል። እሷ እንዳለችው ከሆነ ሰይፉ ሾው ላይ ቀርባ ማለት ነው በ2000 ዓመተ ምህረት ነው ትዳር የመሰረት ነው ስትል ነው የገለጸችው። ከዛም በኋላ በ2009 ዓመተ ምህረት ወደ አሜሪካ ሄጂ ነበረ ነው ያለችው። ነገር ግን ተመልሼ ስመጣ ባሌን ቤት አላገኘሁትም። ለፖሊስ ላመለክት ብልም እኔን ካሁን በኋላ እንዳትፈልጊኝ ስለኔም እንዳታስቢ ሲል አስጠነቅቀኝ። እንደዚህም ሲያስጠነቅቀኝ እኔም ዝም አልኩኝ። ለሩጫ ልምምድ ስወጣ የሚከታተሉኝ ሰዎች እየተላላኩብኝ ልምምድም መስራት ስላልቻልኩኝ ከሩጫ
ተገልዬ እገኛለሁ ስትል ነው የገለጸው። እስከ ሰበር ሰሚ ችሎት ድረስም ብደርስም ማንም ሊሰማኝ አልቻለም ስትል ነው እንግዲህ ቅሬታዋን እያቀረበችው ማለት ነው። እሷ እንግዲህ እንዳለችው ከሆነ በ1997 በሽልማት የሰጠኝን መኖሪያ ቤቴን እናቱ እንዲኖሩበት አድርጌ ነበር። ነገር ግን እሱ ለእናቱ በ200 ሺህ ብር እንደሸጠላቸው ነው የገለጸችው። ለልጅ ልምምድም ስወጣ የሚከታተሉኝ ሰዎች ስላሉ ልምምዴንም መስራት አልቻልኩም። ሙሉ ንብረቴንም እየሸጠ ይገኛል። ለፍርድ ቤትም እግድ ካደረግኩ በኋላ እንኳንም የተሸጡ ቤቶች አሉ። ይህንን አውቄ በወንጀል ክስ በመሰረትበት ምንም አይነት መፍትሄ እስካሁን ላገኝ አልቻልኩም፣ ጎዳና ላይ ልወጣ ነው ስትል ነው እንግዲህ በምሬት ስትናገር የነበረችው። እንግዲህ ዶክተር አብይ አህመድ ጠቅላይ ሚኒስትር እሳቸው እንዲሰሙኝ ስልም ወደ እነሱ ጫዋለሁ። በቀጣይ መረጃ የምነግራቸው ደግሞ የተባበሩት አረብ ኤሚሬትስ ፕሬዚዳንት ናቸው። እንግዲህ መነጋገሪያ ሆነው የሚገኙት እሳቸው ምንድነው ያደረጉት? ኢትዮጵያዊት ከሆነች ልጅ ጋር ፎቶ ተነስተዋል። እሷ ፎቶ እንነሳ ብላ ጠይቃቸው ነበር። እሳቸውም እንግዲህ እምቢ አላሉም። እሺ ኢትዮጵያዊ ነሽ ወይ ሲሏት አዎድ ስትል ጊዜ ነው እንግዲህ እሳቸውም ፎቶ ተነስተው ለዶክተር አብይ አህመድ አድርሽልኝ ብለው ነው እንግዲህ ፎቶ የተነሱት። በምስሉ ላይ እንደምትመለከቱት እንግዲህ ፈገግ ብለው ነው ፎቶንም የተነሱት፣ ደስተኛ ሆነው እንደተነሱት ነው እንግዲህ የሚነገረው። ስሷ እቺ በምስሉ ላይ የምትመለከቷት እንግዲህ እቺ እንስት ማለት ነው በዚህ በፕሬዚዳንቱ እናት ቤት ሰራተኛ ሆና ታገለግል ነበር።